ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የመጀመሪያ ቪዲዮ ነው። ቪዲዮው የሚያጠነጥነው ከሰሞኑ እንግዲህ በተለያዩ መገናኛ ብዙሃን በማህበራዊ ሚዲያው ስለ ኢሊኖ ሲወራ ቆይቷል እንደሰማችሁት። በመሆኑም አጠር አድርጌ ኢሊኖ ማለት ምን ማለት ነው፣ ኢሊኖ በእኛ ሀገር በተለይም በኢትዮጵያ በበጋም በበልግም በክረምትም በሚኖርበት ወቅት ምን አይነት አዎንታዊና አሉታዊ ተጽዕኖ ያሳድራል የሚለውን አጠር ቪዲዮ ሰርቻለሁ ማለት ነው። እንደ ይዘት እንግዲህ በሀገራችን ኢትዮጵያ ስንት አይነት ወቅቶች አሉ፣ እነዚህ ወቅቶች ደግሞ ኢሊኖ በሚሆንበት ወቅት ምን አይነት የአየር ጠባይ አዝማሚያ ይስተዋልባቸዋል፣ እንደዚሁም ደግሞ በርቀት ሆነው በእኛ ሀገር ከአጭር ጊዜ ጀምሮ እስከ ረጅም ጊዜ በሚኖረው የዝናብ መጠንና ስርጭት በአጠቃላይም በአየር ሁኔታ ላይ እነዚህ ዓለም አቀፋዊ ይዘት ያላቸው የአየር ሁኔታ ክስተቶች ምን አይነት ተጽዕኖ አላቸው የሚለውን አጠር አድርጌ አቀርባለሁ ማለት ነው። በመጀመሪያ እንግዲህ በሀገራችን ኢትዮጵያ በሜትሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። እነዚህም ክረምት፣ በጋና በልግ የሚባሉ ወቅቶች ናቸው። እያንዳንዳቸው 4 ወራት ያላቸው ናቸው ማለት ነው። በመሆኑም ክረምት በምንልበት ወቅት ክረምት እንግዲህ ለአብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። ከዓመታዊ የዝናብ መጠኑም እስከ 85% የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። በመሆኑም ክረምት ለአብዛኛው የሰሜን ምዕራብ፣ የደቡብ ምዕራብ፣ የመካከለኛው፣ የሰሜን ምስራቅና የምስራቅ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። በተጨማሪም ሁለተኛው ወቅት በልግ የሚባለው ወቅት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለሀገራችን ሶማሌ ክልል ደቡባዊ ክፍል ዞኖች፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ ክልል ዞኖች፣ ለደቡብ ኢትዮጵያ ክልል ዞኖች ዋነኛ የዝናብ ወቅታቸው ነው ማለት ነው። በልግ ከዓመታዊ የዝናብ መጠኑም እስከ 55% የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለደቡብና ለምስራቅ ትግራይ ዞኖች፣ ለሰሜንና ደቡብ ወሎ ዞኖች፣ ለአፋር ክልል ዞኖች፣ ለምስራቅ የሀገራችን አካባቢዎች፣ ለሰሜን ሸዋ የኦሮሚያ ክልል ዞን፣ እንደዚሁም ለአማራ ክልል የሰሜን ሸዋ ዞን በልግ ሁለተኛ የዝናብ ወቅት ተደርጎ ይወሰዳል ማለት ነው። ሶስተኛው ወቅት ደግሞ የበጋ ወቅት ነው። በበጋ ወቅት እንግዲህ አብዛኛው የሀገራችን አካባቢዎች ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚዘወተርበት ወቅት ነው። በአንጻሩ ደግሞ አልፎ አልፎ ከሚጠራከሩት የአየር ሁኔታ ክስተቶች ላይ በመነሳት በበጋ ወቅት በተለያዩ የሀገራችን አካባቢዎች ወቅቱን ያልጠበቀ የዝናብ ሁኔታ የሚስተዋልበት ነው ማለት ነው። በአንጻሩ ደግሞ በጋ ለአርብቶ አደሩና ለከፊል አርብቶ አደሩ አካባቢዎች በተለይም ለደቡብ አጋማሽ የሀገራችን አካባቢዎች እንደ ሁለተኛ የዝናብ ወቅታቸው ተደርጎ ይወሰዳል ማለት ነው። በመሆኑም እንግዲህ ይህን ቪዲዮ ስሰራ ዛሬ በዋናነት ትኩረት ላደርግ ያሰብኩት የክረምት ዝናብና የኢሊኖ ምን አይነት ግንኙነት አላቸው፣ ኢሊኖ በሚሆንበት ወቅት በእኛ ሀገር የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ ያሳድራል የሚለውን አጠር አድርጌ ለመግለጽ ያክል ነው ማለት ነው። እንግዲህ ክረምት ማለት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ለአብዛኛው የሀገራችን አካባቢዎች ማለትም ለትግራይ ክልል፣ ለአማራ ክልል፣ ለአፋር ክልል፣ ለቤኒሻንጉል ጉሙዝ ክልል፣ ለኦሮሚያ ክልል፣ ለጋምቤላ ክልል፣ ለማዕከላዊ ኢትዮጵያ ክልል፣ ለደቡብ ምዕራብ ኢትዮጵያ ክልል እንደዚሁም ለደቡብ ኢትዮጵያ ክልል ዋነኛ የዝናብ ወቅት ነው ማለት ነው። በአንጻሩ ደግሞ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ ክልል ዞኖች እና ለሀገራችን ሶማሌ ክልል ደቡባዊ ክፍል በክረምት ወቅት እምብዛም ዝናብ አይስተዋልም ማለት ነው። የሆነ ሆኖ አልፎ አልፎ ከሚፈጠሩትና ከሚጠናከሩት የአየር ሁኔታ ክስተቶች ላይ በመነሳት በክረምቱ ወቅት አነስተኛ መጠን ያለው ዝናብ ሊያገኙ ይችላሉ ማለት ነው። በተለይም ከሐምሌ መጨረሻ ሳምንት ጀምሮ ከዚህ ምስል ላይ እንደምትመለከቱት እንግዲህ ይሄ በእያንዳንዱ ወራት በክረምት ወራት ማለት ነው የሚኖረው የዝናብ መጠንና ስርጭት በመደበኛ ሁኔታ ነው የሚያሳየው ማለት ነው። የመጀመሪያው እንግዲህ በሰኔ እንደምትመለከቱት በሰኔ ወር ላይ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ኦሮሚያ ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል እና የጋምቤላ ክልል እነዚህ አካባቢዎች ላይ ጥሩ የሆነ የዝናብ መጠንና ስርጭት የሚያገኙ ናቸው ማለት ነው። የዝናቡ አጀማመርም ቀደም ብሎ ከደቡብ ምዕራብ የሀገራችን አካባቢ ስለሚጀምር የምዕራብ አጋማሽ የሀገራችን አካባቢዎች
በሰኔ ወር ጥሩ የሆነ የዝናብ መጠንና ስርጭት ያገኛሉ ማለት ነው። በሌላ በኩልም እንደዚሁ በሐምሌ ወራትም ለክረምት ዝናብ መፈጠርና መጠናከር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በመደበኛ ሁኔታ ቦታቸውን እየያዙ እየተጠናከሩ የሚመጡበት ወር ስለሆነ ሁሉንም የክረምት ዝናብ ጠቃሚ አካባቢዎች የዝናቡ መጠንና ስርጭት የሚዳረስበት ወይም ደግሞ ሁሉንም የሀገራችን አካባቢዎች የሚሸፍንበት ነው ማለት ነው። በመደበኛ ሁኔታ በሐምሌና በነሐሴ ወራቶች የክረምቱ ዝናብ ከፍተኛ መጠንና ስርጭት የሚስተዋልበት ነው ማለት ነው። በመስከረምና በሰኔ ወራቶች ደግሞ ከዝናቡ አጀማመርም አወጣጥም ጋር ተያይዞ የዝናቡ መጠን አነስ በመጠንም በስርጭትም አነስ የሚልበት ነው ማለት ነው። ከሐምሌና ከነሐሴ ወራቶች ላይ በምናነጻጽርበት ወቅት ማለት ነው። እንግዲህ በአጠቃላይ ክረምት ስንል ቅድም መግቢያ ላይ ለመግለጽ እንደሞከርኩት ክረምት ከዓመታዊ የዝናብ መጠኑ እስከ 85 በመቶ የሚደርሰውን የዝናብ መጠንና ስርጭት የሚፈጠርበት ነው ማለት ነው። ለአብዛኛው የሀገራችን አካባቢዎች በተለይም የሰሜን ምዕራብ፣ የደቡብ ምዕራብና የምዕራብ የሀገራችን አካባቢዎች እስከ 85 በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። በመሆኑም በክረምት ወቅት የሚኖረው የዝናብ መጠንና ስርጭት ልዩ ልዩ ማህበራዊና ኢኮኖሚያዊ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በመሆኑም እንግዲህ በክረምት ወቅት በምዕራብ ኦሮሚያ ዞኖች፣ በቤንሻንጉል ጉሙዝ ክልል ዞኖችና በደቡብ ምዕራብ ኢትዮጵያ ሀገራችን አካባቢዎች የዝናቡ መጠን ከ1200 ሚሊ ሜትር ላይ የሚደርስበት ነው ማለት ነው። እንደዚሁ የክረምቱ ወራቶች ከክረምቱ ምን ያህል የዝናብ ድርሻ አላቸው የሚለውን በመቶኛ በምንመለከትበት ወቅት ከዚህ ምስል ላይ እንደምትመለከቱት በተለይም በሐምሌና በነሐሴ ወራቶች ላይ የዝናቡ መጠን እጅግ ከፍተኛ ከመሆኑ ጋር ተያይዞ ከ50 በመቶ በላይ ከወቅቱ የዝናብ መጠንና ስርጭት ድርሻ እንዳላቸው ነው ማለት ነው። የሰኔና የመስከረም ወራትም እንደዚሁ እስከ 35 በመቶ የክረምቱን ዝናብ እንደሚሸፍኑ ነው ማለት ነው። ስለዚህም ከዚህ ምስል ላይ እንደምንመለከተው እንግዲህ የሐምሌና የነሐሴ ወራቶች እጅግ ከፍተኛ ድርሻ እንዳላቸው ነው ማለት ነው። በሌላ በኩል ደግሞ ክረምት ከዓመታዊ የዝናብ መጠኑ ምን ያህል ድርሻ ይሸፍናል የሚለውን በምንመለከትበት ወቅት በተለይ የሰሜን ምዕራብ፣ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች እስከ 85 በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምቱ ወቅት ነው ማለት ነው። ስለዚህ ክረምት ከሶስቱም ወቅቶች እጅግ ከፍተኛ ድርሻ ያለው ነው ማለት ነው። ስለዚህ የክረምት ዝናብ እንግዲህ በርካታ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖራል ማለት ነው። በመሆኑም እንግዲህ የአየር ሁኔታ በአንድ አህጉር ብቻ የሚወሰን ስላይደለ ምንጊዜም ደግሞ ከባቢ አየር በእንቅስቃሴ ውስጥ ስለሆነ በሰዓታት ውስጥ፣ በቀናት ውስጥ፣ በወራት ውስጥ እነዚህ ለአየር ሁኔታና ለአየር ጠባይ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በሚዳከሙበት በሚጠናከሩበት ወቅት በእኛ ሀገር በክረምትም በበጋም በበልግም በሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ተጽዕኖ ይጫወታሉ ማለት ነው። በመሆኑ እንግዲህ ትንበያዎች በሚዘጋጁበት ወቅት ታሳቢ የሚደረጉ የተለያዩ የአየር ሁኔታ ገጽታዎች አሉ ማለት ነው። እነዚህ የአየር ሁኔታ ክስተቶችና ገጽታዎች ዓለም አቀፋዊ ይዘት ያላቸው፣ አህጉራዊ ይዘት ያላቸው እንደዚሁም ቀጠናዊና ሀገራዊ ይዘት ያላቸው ናቸው ማለት ነው። በዋናነት ውቅያኖሶች መሞቅና መቀዝቀዝ፣ በውቅያኖሶች ላይ የሚፈጠሩ ከፍተኛና ዝቅተኛ የአየር ግፊቶች ወደኛ ሀገር በሚገባው እርጥበት አዘል የአየር ሁኔታ ላይ የራሳቸው የሆነ አዎንታዊም አሉታዊም ተጽዕኖ ሊያሳድሩ ይችላሉ ማለት ነው። በመሆኑም እንግዲህ ትንበያዎች በሚዘጋጁበት ወቅት በተለይም የክረምትም የበጋም የበልግም በሚዘጋጁበት ወቅት እነዚህ ውቅያኖሶች ላይ በተለይም የህንድ ውቅያኖስ ደቡባዊ ክፍል፣ የአትላንቲክ ውቅያኖስ ደቡባዊ ክፍል፣ የፓሲፊክ ውቅያኖስ ላይ ምን አይነት የአየር ሁኔታ ክስተቶች አሉ የሚለውን ነገር በከፍተኛ ሁኔታ ከግንዛቤ ውስጥ ይገባሉ ማለት ነው። ሌሎችም እንደዚሁ የምድር ወገብ አካባቢ የሚፈጠሩ የአየር ሁኔታ ክስተቶችም እንደዚሁ በእኛ ሀገር በሚኖረው የዝናብ መጠንና ስርጭት የራሳቸው የሆነ ተጽዕኖዎች ይኖሯቸዋል ማለት ነው። ከዛ በተጨማሪም እንግዲህ የፓሲፊክ ውቅያኖስ በሚሞቅበት በሚቀዘቅዝበትና ከመደበኛው ጋር የተቀራረበ የባህር ወለል ሙቀት በሚሆንበት ወቅት በእኛ ሀገር ወደኛ ሀገር
በሚገባው እርጥበት አዘል የአየር ሁኔታ ላይ የራሱ የሆነ አዎንታዊም አሉታዊም ተጽዕኖ ያሳድራል ማለት ነው። ይህም ሁኔታ እንግዲህ ብዙ ጊዜ ንፋስ ከቦታ ቦታ የሚንቀሳቀሰው ከፍተኛ የአየር ግፊት ካለበት ላይ በመነሳት እርጥበት ይዞ በመነሳት ወይም ደረቅ የአየር ሁኔታን ይዞ በመነሳት ነው ከከፍተኛ የአየር ግፊት ወደ ዝቅተኛ የአየር ግፊት የሚንቀሳቀሰው ማለት ነው። ስለዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ በሚሞቅበትና በሚቀዘቅዝበት ወቅት በእኛ ሀገር እና በሌሎች የዓለም ክፍሎችም በሚኖረው የአየር ሁኔታ ላይ የራሱ የሆነ አዎንታዊም አሉታዊም ተጽዕኖ ያሳድራል ማለት ነው። በተመሳሳይ ሁኔታ እንደዚሁ የህንድ ውቅያኖስ የምዕራባዊ ክፍሉና የምስራቃዊ ክፍሉ በሚሞቅበትና በሚቀዘቅዝበት ወቅት በተለይም በበጋ በበልግ እንደዚሁም ደግሞ በክረምት በሚኖረው የእርጥበት ሁኔታ ላይ የራሱ የሆነ እነዚህ ሁኔታዎች አሁን ያሉበትን ደረጃ ቅድም ያልኳቸውን የውቅያኖስ ክፍሎች የፓሲፊክ የህንድ ውቅያኖስ እና የአትላንቲክ ውቅያኖስ በአሁኑ ወቅት ምን ደረጃ ላይ ያሉት የሚለውን በምንመለከትበት ወቅት የመጀመሪያው እንግዲህ ከሰሞኑ በተለያዩ ማህበራዊ ሚዲያዎች እንደሰማችሁት በቀጣዩ የክረምት መጨረሻ ወራት ላይ የኤልኒኖ ክስተት ሊፈጠር ይችላል። ኤልኒኖ እንግዲህ እዚህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ በሚሞቅበት በሚቀዘቅዝበትና ከመደበኛው ጋር የተቀራረበ የባህር ወለል ሙቀት በሚኖርበት ወቅት 3 ደረጃዎች አሉት። ለምሳሌ የዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህሩ ወለል ሙቀት ከኔጌቲቭ 0.5 እስከ ፖዚቲቭ 0.5 በሚሆንበት ወቅት መደበኛ የሆነ የባህር ወለል ሙቀት ተጽዕኖ ስር ይሆናል ማለት ነው። የባህሩ ወለል ሙቀት ደግሞ ከኔጌቲቭ 0.5 በላይ በሚቀዘቅዝበት ወቅት የላኒና ክስተት ተፈጠረ ይባላል ማለት ነው። እንደዚሁም ደግሞ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት ከፖዚቲቭ 0.5 በላይ እየጨመረ በከፍተኛ ሁኔታ እየሞቀ በሚመጣበት ወቅት የኤልኒኖ ክስተት ተከሰተ ይባላል ማለት ነው። ስለዚህ ይህ ሁኔታ እንግዲህ ከ2 እስከ 7 ዓመታት የሚከሰት ክስተት ነው ማለት ነው። በርካታ ጽሁፎች የሚያሳዩት እንግዲህ ይሄ በሚሆንበት ወቅት በርካታ መገለጫዎችን ሊያመጣ ይችላል ማለት ነው። አንደኛው የምድር ወገብ አካባቢ ባሉት የንፋስ ፍጥነትና አቅጣጫዎች ላይ የመዳከም አዝማሚያን ሊያመጣ ይችላል ማለት ነው። እነዚህ ቅድም ለመግለጽ እንደሞከርኩት እንግዲህ ብዙ ጊዜ ንፋሶች የአየር ሁኔታ እርጥበት አዘል ሊሆን ይችላል፣ ደረቅ የአየር ሁኔታ ወይ እርጥበት አዘል የአየር ሁኔታ ተሸክመው የሚሄዱት ከፍተኛ የአየር ግፊት ካለበት ወደ ዝቅተኛ የአየር ግፊት ካለበት ወይ በጣም ከቀዘቀዘ ወደ ሞቀው አካባቢ ሊሆን ይችላል ማለት ነው። ስለዚህ እነዚህ የንፋስ ፍጥነትና አቅጣጫ የምድር ወገብ አካባቢ ወይም ኢኩዌተር አካባቢ አቅጣጫውን የማስቀየር እንደዚሁም ደግሞ ፍጥነቱን የማዳከም አቅም ሊኖሩ ይችላል ማለት ነው ኤልኒኖ በሚሆንበት ጊዜ። ሁለተኛው እንግዲህ በዚህ በምስራቅና መካከለኛው የፓሲፊክ ውቅያኖስ ከፍተኛ የሆነ የሞቅ አዝማሚያ ስለሚያሳይ ከዛው ጋር ተያይዞ እንግዲህ ወዲያውኑ በመሞቅ የንፋስ ፍጥነትና አቅጣጫዎችን የሚያስቀይርበት ሁኔታ ነው ያለው ማለት ነው። ስለዚህ ኤልኒኖ እንግዲህ ከ2 እስከ 7 ዓመት የሚከሰት የአየር ሁኔታ ክስተት ነው ተብሎ ሊወሰድ ይችላል ማለት ነው። በተለይም የምስራቅና የመካከለኛ የፓሲፊክ ውቅያኖስ በሚሞቅበት ወቅት ነው ኤልኒኖ ተብሎ ሊነገር የሚችለው ማለት ነው። በመሆኑም እንግዲህ ከነዚህ ምስሎች ላይ እንደምትመለከቱት ይሄ በቀይ የምትመለከቱት በክብ ቀይ የምትመለከቱት እንግዲህ የዚህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ ክፍል የሚያሳይ ነው ማለት ነው። የዚህ የውቅያኖስ ክፍል እንግዲህ የዓለምን የአየር ሁኔታ ይወስነዋል ተብሎ የሚነገር ታላቁ የውቅያኖስ ክፍል ነው ማለት ነው። ስለዚህ በዓለም አቀፍ ደረጃ ያሉ የአየር ጠባይ ማዕከላት ትንበያዎችን በሚያዘጋጁበት ወቅት በዚህ ውቅያኖስ ላይ ያለውን የባህር ወለል ሙቀት ከግንዛቤ ውስጥ ያስገባሉ። እንደዚሁ ደግሞ በየዕለቱም የቅርብ ክትትል ያደርጋሉ ማለት ነው። ምክንያቱም የዚህ ውቅያኖስ ክፍል የዓለምን የአየር ሁኔታ ስለሚወስን ወይም ደግሞ ገቨርን ያደርጋል ተብሎ ስለሚነገር ማለት ነው። ስለዚህ በአሁኑ ወቅት እንደምትመለከቱት እንግዲህ አሁን የሜይ ወር ላይ ሆነን ማለት ነው የዚህ ውቅያኖስ ክፍል እንግዲህ 0.4 እስከ 0.4 ዲግሪ ሴልሺየስ የደረሰ መሆኑና በሂደትም እንግዲህ የመሞቁ አዝማሚያ ከእለት ወደ እለት በከፍተኛ ሁኔታ እየሞቀ ሊሄድ እንደሚችልና እስከ ክረምቱ መጨረሻ ድረስ ወይም እስከ ቀጣዩ ሴፕቴምበር 2026 እንደ አውሮፓውያን አቆጣጠር ማለት ነው እስከዛ ድረስ እንግዲህ እስከ 1.2 ዲግሪ ሴልሺየስ የመሞቅ ባህሪ ሊያሳይ እንደሚችል ነው ማለት ነው። በተለይም የዚህ ውቅያኖስ ከቀጣዩ ኦገስት
ከኦገስት ጀምሮ በከፍተኛ ሁኔታ ሊሞቅ እንደሚችል ነው በርካታ መረጃዎች የሚጠቁሙት ማለት ነው። ስለዚህ በአሁኑ ወቅት እንግዲህ ይሄኛው የመሞቅ አዝማሚያ እያሳየ መሆኑን ለመግለጽ ነው ማለት ነው። ሌላኛው እንግዲህ የህንድ ውቅያኖስ በምንመለከትበት ወቅት ከዚህ ምስል ላይ እንደምትመለከቱት የህንድ ውቅያኖስ ምዕራባዊ ክፍል በምንመለከትበት ወቅት በአሁኑ ወቅት የመደበኛ የባህር ወለል ሙቀት ተጽዕኖ ስር ቢሆንም በሂደት ግን እስከ ቀጣዩ ሐምሌና ነሐሴ ድረስ የመሞቅ ባህሪ ተጽዕኖ ስር ሊያሳይ እንደሚችል ነው ማለት ነው። በአንጻሩ ደግሞ እዚህ አውስትራሊያ አህጉር አካባቢ የምትመለከቱት የመቀዝቀዝ አዝማሚያ ያሳያል ማለት ነው። ስለዚህ ይህ በሚሆንበት ወቅት ከዚህ ከህንድ ውቅያኖስ ምስራቃዊ ክፍሉ ጥሩ የሆነ የእርጥበት የአየር ሁኔታ ከዚህ ላይ በመነሳት ወደ ምስራቅ አፍሪካ ሀገሮች የመግባት እድል ሊኖረው ይችላል ማለት ነው። ይሄ ደግሞ እንግዲህ ለአርብቶ አደሩና ለከፊል አርብቶ አደሩ በተለይም ለጉጂ ዞኖች፣ ለቦረና ዞኖችና ለሀገራችን ሶማሌ ክልል ደቡባዊ ክፍል ከነሐሴ ጀምሮ ጥሩ የሆነ የዝናብ ሁኔታ እንዲያገኙ አስተዋጽኦ ያደርጋል ማለት ነው። በመሆኑም እንግዲህ እዚህ ምስራቅና የመካከለኛ የፓሲፊክ ውቅያኖስ የመሞቅ አዝማሚያ እያሳየ ነው። የህንድ ውቅያኖስም ምዕራባዊ ክፍሉም እንደዚህ የመሞቅ አዝማሚያ እያሳየ ነው ማለት ነው። ሌላውን እንግዲህ እዚህ ምስራቅና የመካከለኛው የፓሲፊክ ውቅያኖስ በየ7 ቀኑ ያለውን የባህር ወለል ሙቀት በምንመለከትበት ወቅት ይሄ እንግዲህ ባለፈው ሚድ አፕሪል ጀምሮ እስከ ዛሬ ድረስ ያለውን በምንመለከትበት ወቅት የመሞቁ አዝማሚያ በከፍተኛ ሁኔታ አብዛኛውን የምስራቅና የመካከለኛው የፓሲፊክ ውቅያኖስ ክፍል በከፍተኛ ሁኔታ እየሸፈነ እየሞቀ እንደመጣ ያሳያል ማለት ነው። እየሞቀ እንደመጣ ያሳያል ማለት ነው። ሌላኛው እንደዚሁ እዚህ ውቅያኖስ ክፍሉም እንደዚሁ ሰብሰርፌስ ቴምፕሬቸርን በምንመለከትበት ወቅት በከፍተኛ ሁኔታ እየሞቀ እንደመጣ እና በሂደትም ከኦገስት ጀምሮ የኤልኒኖ ክስተት እንዲከሰት አስተዋጽኦ ሊያደርግ ይችላል ማለት ነው። በሌላ በኩል እንግዲህ ከነዚህ ምስሎች ላይ እንደዚሁ በምትመለከትበት ወቅት ይህ እንግዲህ ኤልኒኖ የመሆኑ እድል የመከሰቱ እድል በመቶኛ ምን ይመስላል የሚለውን የሚገልጽ ነው ማለት ነው። የመጀመሪያዎቹ እንግዲህ በምትመለከትበት ወቅት በጁን፣ ጁላይ፣ ኦገስት እና ሴፕቴምበር እንግዲህ የኤልኒኖ ክስተት ከጊዜ ወደ ጊዜ ከወራት ወደ ወራት የመሞቅ አዝማሚያ በከፍተኛ ሁኔታ ሊሞቅ እንደሚችል እና በተለይም እስከ ሴፕቴምበር ድረስ እንግዲህ 90% እና ከዛም በላይ የመሞቅ አዝማሚያ ሊሆን እንደሚችል ነው ማለት ነው። ሌላኛው እንደዚሁ ላኒና፣ ኒውትራል እና ኤልኒኖ የመሆኑን በመቶኛ በምንመለከትበት ወቅት አሁን እንግዲህ ከቀጣዩ ጁን ጀምሮ ከ82% እስከ ቀጣዩ ጃንዋሪ 2027 ድረስ ከ82 እስከ 96% ኤልኒኖ የመሆን እድሉ የመፈጠር እድሉ እጅግ ከፍተኛ ሊሆን እንደሚችል ነው ማለት ነው። እነዚህ የዓለም አቀፍ የአየር ጠባይ የትንበያ መረጃዎች የሚጠቁሙት ማለት ነው። አሁንም እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት የዚህ ምስራቅና የመካከለኛ የፓሲፊክ ውቅያኖስ ከእለት ወደ እለት እየሞቀ ቀስ በቀስ እየሞቀ እንደመጣ ነው ማለት ነው። በመሆኑም የክረምቱ መጨረሻ ወራት በተለይም በነሐሴና በመስከረም ወራቶች ላይ እዚህ የኤልኒኖ ክስተት የመከሰት እድሉ እጅግ ከፍተኛ ሊሆን እንደሚችለው እነዚህ ምስሎች የሚያስረዱት ማለት ነው። ሌላኛው እንግዲህ እዚህ ምስራቅና የመካከለኛ የፓሲፊክ ውቅያኖሶች ላይ የሚፈጠሩ የአየር ሁኔታ ገጽታዎች መደበኛ የባህር ወለል ሙቀትም ይሁን ኤልኒኖም ይሁን ላኒናም ይሁን በሚፈጠሩበት ወቅት ተጽዕኗቸው ወዲያውኑ ላይሆን ይችላል ማለት ነው። ተጽዕኗቸው ወዲያውኑ ላይሆን ይችላል ማለት ነው። ለምሳሌ በዚህ ባሳለፍነው የበልግ 2018 ዓመተ ምህረት የዚህ ምስራቅና የመካከለኛ የፓሲፊክ ውቅያኖስ ከመደበኛው ጋር የተቀራረበ የባህር ወለል ሙቀት ተጽዕኖ ስር ነበረ ማለት ነው። አሁን ደግሞ ቅድም እንደገለጽኩት በሂደትም ወደ ኤልኒኖ ክስተት የመሄድ አዝማሚያ እያሳየ ስለሆነ ከመደበኛ የባህር ወለል ሙቀት ወደ ኤልኒኖ ወይም ደግሞ ከመደበኛ በላይ የሆነ የባህር ወለል ሙቀት ተጽዕኖ ስር ሊሆን እንደሚችል ነው ማለት ነው የሚያስረዳው። በመሆኑም እንግዲህ ይሄ በሚሆንበት ወቅት ከአንደኛው ፌዝ ወደ ሌላኛው ፌዝ በሚሸጋገርበት ወቅት ተጽዕኖ ምን ይመስላል ብለን በምንመለከትበት ወቅት ተጽዕኖ እንግዲህ ወዲያውኑ እንዳልሆነና ከ3 እስከ 6 ወራትን ሊወስድበት እንደሚችል ነው ማለት ነው። ምክንያቱም የአትሞስፌሪክ እና የኦሽኒክ ፊድባኩ ሪስፖንሱ የተወሰኑ ጊዜያትን ሊወስድ ስለሚችል ነው ማለት ነው። ከዚህ ዲያግራም ላይ እንደምትመለከቱት እስከ 4 ሳምንታት በሚሆንበት ሁኔታ የዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህሩ ወለል ሙቀት እንደዚሁም የሰብሰርፌስ ፓርቱም እንደዚሁ በከፍተኛ ሁኔታ የመሞቅ አዝማሚያዎችን ሊያሳይ ይችላል ማለት ነው። ይሄ የሚያሳየው ምንድነው? ቀደም ብሎ ከነበረበት
ፌዝ ወደ ሌላኛው ለመሸጋገር ምልክቶችን የሚያሳይበት ቀደም ብዬ እንዳሳያችሁ በእነዚህ አካባቢዎች ላይ የንፋሱ ፍጥነትና አቅጣጫ የመዳከም የመቀየር አዝማሚያዎችን ሊያሳይ የሚችልበት ነው ማለት ነው። እንደዚህ ከ2 እስከ 8 ሳምንታትን ያለውን በምንመለከትበት ወቅት እንግዲህ በጊዜ ሂደትም የዚህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ በከፍተኛ ሁኔታ እየሞቀ እየጨመረ የሙቀቱ አዝማሚያ በከፍተኛ ሁኔታ የሚጨምርበት እንደዚሁም ደግሞ አብዛኛውን የውቅያኖስ ክፍል የሚያዳርስበት ጊዜ ሊሆን ይችላል ማለት ነው። በሌላ በኩል እንደዚሁ ከ1 እስከ 3 ወር በሚሆንበት ወቅት እንግዲህ የዚህ የምስራቅና የመካከለኛው ፓሲፊክ ውቅያኖስ በከፍተኛ ሁኔታ በሚሞቅበት ወቅት አብዛኛውን ክፍሉንም እንደዚህ በሚያዳርስበት ወቅት እዛ አካባቢ ላይ ከሰሜን ንፍቀ ክበብ የሚነሱ ንፋሶች እንደዚሁ ደግሞ ከደቡብ ንፍቀ ክበብ የሚነሱ ንፋሶች አብሮ በሚገናኙበት ወቅት የነዛን ፍጥነትና አቅጣጫ የማዳከም አዝማሚያዎችን ምልክቶች እየታዩ የሚመጡበት ነው ማለት ነው። እንደዚሁ ከ1 እስከ 6 ወር በሚሆንበት ወቅት እንግዲህ እዚህ የምድር ወገብ አካባቢ የኢኩዌተር አካባቢ ያሉት የአየር መዘውሮች ወይም ደግሞ ሰርኩሌሽኖች የመዳከም አዝማሚያዎችን በከፍተኛ ሁኔታ የሚታይበት ነው ማለት ነው። የመጨረሻው እንግዲህ ከ3 እስከ 12 ወር በሚሆንበት ወቅት በዓለም አቀፍ ደረጃ የኤልኒኖ ተጽዕኖ በዓለም አቀፍ ደረጃ በአህጉር ደረጃ እንደዚሁ በቀጠናና በሀገር አቀፍ ደረጃ የሚስተዋልበት ነው ማለት ነው። ስለዚህ ባጭሩ ከአንደኛው ደረጃ ወደ ሌላኛው ደረጃ በሚሸጋግርበት ወቅት ተጽዕኖ ወዲያውኑ ወይም ደግሞ ኢሚዲየት አይደለም ማለት ነው። ተጽዕኖ የተወሰኑ ጊዜያትን ሊፈጅ እንደሚችለው ዲያግራም ሊያስረዳ የሚችለው ማለት ነው። ሌላኛው እንግዲህ ይሄ ከዚህ ምስል ላይ እንደምትመለከቱት የዚህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ እስከ ቀጣዩ ኦገስት 2026 እንደ አውሮፓውያን አቆጣጠር ማለት ነው እስከ 1.2 ዲግሪ ሴልሺየስ ሊሞቅ እንደሚችለው ማለት ነው። እስከ 1.2 ዲግሪ ሴልሺየስ ሊሞቅ እንደሚችለው እነዚህ መረጃዎች የሚያሳዩት ማለት ነው። እንደዚሁም የህንድ ውቅያኖስ ምዕራባዊ ክፍሉም እንደዚሁ በከፍተኛ ሁኔታ የመሞቅ አዝማሚያ ተጽዕኖ ስር ሊሆን እንደሚችለው ማለት ነው። በሌላ በኩል ደግሞ የአትላንቲክ ውቅያኖስም እንደዚሁ ሰሜናዊ ክፍልም እንደዚሁ ከመደበኛው ጋር የተቀራረበ የባህር ወለል ሙቀት ሊኖረው እንደሚችል ነው ከዚህ ምስል ላይ መረዳት የምንችለው ማለት ነው። ሌላኛው እንግዲህ የኤልኒኖና የላኒና ክስተት ምንድን ነው፣ ልዩነቱ ምንድን ነው የሚለውን ነገር ለመጠቆም ያህል ቅድም ለመግለጽ እንደሞከርኩት እነዚህ ሶስቱም ክስተቶች ኒውትራል ኤልኒኖ፣ ላኒና እንግዲህ የሚፈጠሩት በምስራቅና በመካከለኛው የፓሲፊክ ውቅያኖስ በሚፈጠረው የባህር ወለል ሙቀት አማካኝነት የሚፈጠሩ ናቸው ማለት ነው። ስለዚህ ኤልኒኖ በሚሆንበት ወቅት የዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የውቅያኖሱ ክፍል የመሞቅ አዝማሚያ የሚያሳይበት ነው ማለት ነው። ላኒና በሚሆንበት ወቅት ደግሞ የዚሁ ክፍል የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህሩ ወለል ሙቀት በሚቀዘቅዝበት ወቅት የሚፈጠር ነው ማለት ነው። ኤልኒኖ በሚሆንበት ወቅት ቅድም ያልኳቸውን የምድር ወገብ አካባቢ የሚፈጠሩ የአየር ሁኔታ ክስተቶችን የንፋስ ፍጥነትና አቅጣጫዎችን የማዳከም አዝማሚያ የሚፈጠርበት ነው ማለት ነው። እንደዚሁ ላኒና በሚሆንበት ወቅት ደግሞ የሱ ተቃራኒ ነው ማለት ነው። እዚህ የምድር ወገብ አካባቢ ኢኩዌተር አካባቢ የሚፈጠሩ የአየር ሁኔታ ክስተቶች የሚጠናከሩበትና በተለይም የምስራቅ አፍሪካ ክረምት ላይ ላኒና በሚሆንበት ወቅት እጅግ ከመደበኛ በላይ የሆነ የተስፋፋ የእርጥበት ሁኔታ የዝናብ መጠንና ስርጭት እንዲኖር አስተዋጽኦ ያደርጋል ማለት ነው። ሌላኛው እንግዲህ ኤልኒኖ በሚሆንበት ወቅት ለአንዳንድ ሀገሮች ከፍተኛ ጎርፍ የሚፈጠርበት ነው። በተለይም የደቡብ አሜሪካ ሀገሮች እነ ፔሩ፣ እነ ኢኳዶር፣ አርጀንቲና የሚባሉ ሌሎችም ሀገሮች ላይ የደቡብ አሜሪካ ሀገሮች ላይ ጎርፍ የሚከሰትበት ነው ማለት ነው። በአንጻሩ ደግሞ የምስራቅ አፍሪካ ሀገሮች ላይ እና ሌሎችም ሀገሮች ላይ ከሚኖረው የዝናብ መዋዠቅ ጋር ተያይዞ ድርቅ የሚከሰትበት ነው ማለት ነው። ለአብነትም እንደ ሱዳን፣ ደቡብ ሱዳን፣ ኢትዮጵያም፣ ኡጋንዳም በሌሎችም የምስራቅ አፍሪካ ሀገሮች በክረምት ላይ ኤልኒኖ በሚፈጠርበት ወቅት የዝናብ እጥረት እንዲፈጠር አስተዋጽኦ ሊያደርግ ስለሚችል ድርቅ የሚከሰትበት ነው ማለት ነው። በአንጻሩ ደግሞ ላኒና ክረምት ላይ በሚሆንበት ወቅት በምስራቅ አፍሪካ ሀገሮች በኢትዮጵያም በሌሎች የዓለም ክፍሎችም እንደዚሁ ቅጽበታዊ ጎርፍ የሚፈጠርበት ነው ማለት ነው። ስለዚህ
ይሄ ኤልኒኖ በሚሆንበት ወቅት እንደማሳያ በአዲስ አበባ፣ በፊቼ፣ በወሊሶና በቢሾፍቱ ምን አይነት የዝናብ ሁኔታ ይኖራል የሚለውን በምንመለከትበት ወቅት ከዚህ ምስል ላይ እንደምትመለከቱ እንግዲህ እንደ 1997 እንደ አውሮፓውያን አቆጣጠርም እንደዚሁ ተመሳሳይ የሆነ የኤልኒኖ ዓመት ነበር ማለት ነው። ስለዚህ 1997 ላይ አዲስ አበባ ላይ የተወሰነ ከዚህ ቀደም ከምናውቀው ከለመድነው የዝናብ መጠንና ስርጭት አነስ ያለ የዝናብ ሁኔታ እንደነበረ ነው ማለት ነው። ምክንያቱም ያኔም አሁን እንዳለው ሁሉ የኤልኒኖ ተጽዕኖ ስር ስለነበረ ማለት ነው። እንደዚሁም በፊቼ በምትመለከቱበት ወቅት 2023 እንደ አውሮፓውያን አቆጣጠር በፊቼና አካባቢው ላይ ከዚህ ቀደም ከነበረው የዝናብ መጠንና ስርጭት አነስ ያለ የዝናብ ሁኔታ እንደነበረ ያሳያል ማለት ነው። በአጠቃላይ እንግዲህ የኤልኒኖ ክስተት ክረምት ላይ በሚከሰትበት ወቅት በሰሜን የሀገራችን አካባቢዎች፣ በመካከለኛው የሀገራችን አካባቢዎች እና በምስራቅ የሀገራችን አካባቢዎች በሚኖረው የዝናብ መጠንና ስርጭት አሉታዊ ተጽዕኖ ያሳድራል ማለት ነው። በአንጻሩ ደግሞ ኤልኒኖ በሚሆንበት ወቅት የሰሜን ምዕራብ፣ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ በሚኖረው የዝናብ መጠንና ስርጭት እምብዛም አሉታዊ ተጽዕኖ የማያሳድርበት ወቅት ነው ማለት ነው። ስለዚህ ኤልኒኖ በሚሆንበት ወቅት እንግዲህ በተለይም ኤልኒኖ ከሰኔ እስከ መስከረም ከጁን እስከ ሴፕቴምበር በሚከሰትበት ወቅት የትኞቹ አካባቢዎች የዝናብ እጥረት ይስተዋልባቸዋል ወይም ደግሞ ከኤልኒኖ ካለፈ በኋላ በሚኖሩ ጊዜያት ውስጥ የድርቅ ሁኔታ የሚከሰትባቸው የትኞቹ አካባቢዎች ናቸው የሚለውን በምንመለከትበት ወቅት ከዚህ ቀደም እንደምታውቁት እንደምታስታውሱት በኢትዮጵያ ክረምት ላይ በሚሆንበት ወቅት ኤልኒኖ ክረምት ላይ በሚፈጠርበት ወቅት ደረቅ ሰሞናቶች እንዲበራከቱ ያደርጋል። ደረቅ ሰሞናቶች ከተፈጠሩ ደግሞ የዝናብ መዋዠቅ የተወሰነ የእርጥበት እጥረት እንዲኖር አስተዋጽኦ ያደርጋል ማለት ነው። እንደዚሁ በኢትዮጵያ አንደኛው ማሳያ ነው። ሁለተኛው በሱዳንና በደቡብ ሱዳንም እንደዚሁ ብሎም በኡጋንዳና በሌሎች የምስራቅ አፍሪካ ሀገሮችም እንደዚሁ ክረምት ላይ በሚሆንበት ወቅት በሚኖር የዝናብ መጠንና ስርጭት አሉታዊ ተጽዕኖ ያሳድራል ማለት ነው። ሌላው ኤልኒኖ በሚሆንበት ወቅት እንግዲህ የፔሩ፣ ኢኳዶር፣ አርጀንቲና የመሳሰሉ ሀገሮች ላይ እንደዚሁ ቅጽበታዊ ጎርፍ፣ ከፍተኛ የጎርፍ መጥለቅለቅ እንዲፈጠር አስተዋጽኦ የሚያደርግባቸው ሀገሮች ናቸው ማለት ነው። እንደዚሁ በአውስትራሊያ እና በሌሎች አካባቢዎች ደግሞ የሂት ዌቭ የዋይልድ ፋየር የሚፈጠርበት ነው ማለት ነው ኤልኒኖ በሚሆንበት ወቅት። ስለዚህ ኤልኒኖ በሚሆንበት ወቅት እንግዲህ ከዚህ ቀደም ከባለፉት ዓመታት ጀምሮ ከደከም ያለ እስከ ጠንካራ ኤልኒኖ ክስተት በሚፈጠርበት ወቅት በኢትዮጵያ በተለይም በክረምት ወቅት በሚኖረው የዝናብ መጠንና ስርጭት የራሱ የሆነ አሉታዊ ተጽዕኖ ያሳድራል ማለት ነው። ያ በሚሆንበት ወቅት የዝናቡ መጠን በጣም አነስተኛ በሚሆንበት ወቅት በግብርናው ሴክተር ላይ፣ በውሃው ሴክተር ላይ የራሱ የሆነ ተጽዕኖችን ሊያመጣ ይችላል ማለት ነው። በአጠቃላይም በተፋሰሶች አካባቢ እንደዚሁ የውሃ እጥረት ሊከሰት ሊያደርግ ይችላል ማለት ነው። በግብርናው ሴክተር ላይም እንደዚሁ የሰብሎች በቂ ውሃ ስለማይዙ በሰብሎችም በእንስሳት ላይም እንደዚሁ አሉታዊ ሊያመጣ ይችላል ማለት ነው። ስለዚህ እነዚህ ተጽዕኖዎችን ለመቋቋም በተለይም ኤልኒኖ በሚሆንበት ዓመታት በርካታ ስራዎች መሰራት ይጠበቅባቸዋል ማለት ነው። እንደ አጋጣሚ ሆኖ እንግዲህ የዘንድሮ በልግ የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ብሎም በሁሉም የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው ማለት ነው። እስካሁን ድረስ እንግዲህ የበልጉ ዝናብ በተለያዩ የሀገራችን አካባቢዎች የቀጠለበት ሁኔታ ነው ያለው ማለት ነው። በተለይም በምዕራብ፣ በሰሜን ምዕራብ፣ በደቡብ ምዕራብ እና በደቡብ የሀገራችን አካባቢዎች ላይ የበልጉ ዝናብ ግን ከክረምቱ ዝናብ ጋራ የመገጣጠም አዝማሚያ እያሳየ ያለበት ሁኔታ ነው ያለው ማለት ነው። ወይንም የበልጉ የዝናብ አወጣጥ ዘግይቶ እንደሚወጣ ነው አሁን ላይ ያሉት መረጃዎችም እንደዚሁ የሚጠቁሙት ማለት ነው። ስለዚህ ይሄ ምን ያሳየናል? በቂ የሆነ የዝናብ ሁኔታ ስላለ ያንን ለመሰብሰብ እና ለማጠራቀም የመስኖ ስራዎችን ለማከናወን ተፋሰሶች በቂ ውሃ እንዲይዙ አስተዋጽኦ ያደርጋል ማለት ነው። ስለዚህ ውሃን በአግባቡ የማሰባሰብ ስራዎች መሰራት ይኖርባቸዋል ማለት ነው። ሌላኛው እንግዲህ ምንም እንኳ የአየር ጠባይ ማዕከላት የኤልኒኖ ክስተት ይከሰታል ብለው ትንበያ ቢሰጡም መረጃዎች እሱን ቢያመላክቱም ነገር ግን ኤልኒኖ በከፍተኛ ደረጃ የሚደርሰው ከቀጣዩ ነሐሴና መስከረም ወራት ጀምሮ ነው ማለት ነው። ስለዚህ ሰኔና ሐምሌ ወራቶች ላይ ጥሩ የሆነ የዝናብ መጠንና ስርጭት ስለሚኖር ያንንም በአግባቡ በመሰብሰብ በአጭር ጊዜም ተዘርተው ሊደርሱ የሚችሉ አዝርቶችንም በመጠቀም ያንን ሊደርስ የሚችለውን አሉታዊ ተጽዕኖ መቋቋምና መከላከል ይቻላል ማለት ነው። ሌላኛው እንግዲህ የመስኖ ስራዎች እንደዚህ የማስፋፋት ስራዎች ናቸው ማለት ነው። አሁን በበልግ ወቅት እየተስተዋለ ያለውን የዝናብ መጠንና ስርጭት
በአግባቡ በመሰብሰብ በማጠራቀም ለተለያዩ ነገሮች እንደዚሁ መጠቀም ያስፈልጋል ማለት ነው። ሌላኛው እንግዲህ እንደ ማሳያ 500 ሚሊ ሜትር እና ከዛ በላይ የመፈጠር እድሉ የመዝረብ እድሉን በመቶኛ በምንመለከትበት ወቅት ከነዚህ ምስሎች ላይ እንደምትመለከቱት የመጀመሪያው የምትመለከቱት ትንበያ የተሰጠው 500 ሚሊ ሜትር በዚህ ክረምት የመሆን እድሉ ነው ማለት ነው። ሂስቶሪካሊ የሚለው የምትመለከቱት ደግሞ መደበኛ የሆነ 500 ሚሊ ሜትር የማግኘት እድላቸውን ነው ማለት ነው። ከታች የምትመለከቱት ደግሞ የሁለቱ የተተነበየውና ከዚህ ቀደም የለመድነው የዝናብ በማወዳደር የመጣ ውጤት ነው ማለት ነው። ስለዚህ እዚህ ምስል ላይ እንደምትመለከቱት የመካከለኛውና የምዕራብ ትግራይ አካባቢዎች፣ የመካከለኛውና የምዕራብ አማራ አካባቢዎች፣ የቤኒሻንጉል ጉሙዝ ክልል፣ የአብዛኛው የኦሮሚያ ክልል ዞኖች፣ የመካከለኛው እና የምዕራብ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ እና የማዕከላዊ ኢትዮጵያ እነዚህ አካባቢዎች ላይ 500 ሚሊ ሜትር እና ከዛም በላይ የማግኘት እድላቸው ከ98% በላይ ነው ማለት ነው። ስለዚህ እነዚህ አካባቢዎች በቀጣዩ ክረምት 500 ሚሊ ሜትር እና ከዛ በላይ የማግኘት እድላቸው እጅግ ከፍተኛ ነው ማለት ነው። በአንጻሩ ደግሞ የጥቂት የደቡብና የምስራቅ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የሰሜን ሸዋ የአማራና የኦሮሚያ ክልል ዞኖች እንደዚሁም የአፋር ክልል የምስራቅ የሀገራችን አካባቢዎች እነዚህ አካባቢዎች ላይ የተወሰኑ እስከ 20 ሚሊ ሜትር የሚደርስ የዝናብ መዋዠቅ የዝናብ ልዩነት ሊኖር እንደሚችለው ማለት ነው። ኢሊኖ ሆኖ ማለት ሙሉ በሙሉ ዝናብ የለም ማለት አይደለም ማለት ነው። ኢሊኖ ምንድነው ሊያደርግ የሚችለው? ወደ ሀገራችን በሚነፍሰው ንፋስ ላይ እንዳይጠናከር ያደርጋል። በቂ እርጥበት እንዳይገባ ሊያደርግ ይችላል። ይሄ ሁኔታ ደግሞ ደረቅ ሰሞናት እንዲበራከቱ እንዲፈጠሩ ያደርግና በሚኖረው የዝናብ መጠንና ስርጭት የመዋዠቅ አዝማሚያዎችን ሊያስከትል ይችላል እንጂ ኢሊኖ ሆነ ማለት ዝናብ የለም ማለት አይደለም። የተለያየ መጠን ያለው ዝናብ በተለያዩ የሀገራችን አካባቢዎች ላይ ይስተዋላሉ ማለት ነው። ስለዚህ እነዚህን መረጃዎች መሰረት በማድረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት በተለይም ለዘንድሮ ክረምት 2018-19 ዓመተ ምህረት ወይም ለክረምት 2026 የዚህ ምስል ላይ የምትመለከቱትን ትንበያ ተሰጥቷል ማለት ነው። እነዚህ እንግዲህ ትንበያዎች በሚዘጋጁበት ወቅት መግቢያ ላይ ለመግለጽ እንደሞከርኩት የአየር ሁኔታ በአንድ ሀገር በአንድ አህጉር ብቻ የሚወሰን ስላይደለ እንደዚሁም ደግሞ ከባቢ አየር ምንጊዜም በእንቅስቃሴ ውስጥ ስለሆነ የተለያዩ የአየር ሁኔታ ክስተቶችና ገጽታዎችን በከባቢ አየር ውስጥ ያሉትን በየብስ ላይ ያሉትን እንደዚሁም በውሃ አካላት ላይ ያሉትንና ሌሎችንም አህዛዊ የትንበያ ዘዴዎችን በመጠቀም ነው እነዚህ ትንበያዎች መጨረሻ ላይ የሚመጡት ማለት ነው። ስለዚህ ከዚህ ምስል ላይ እንደምትመለከቱት የመጀመሪያው ለሰሜን ምስራቅ የሀገራችን አካባቢዎች ለደቡብና ለምስራቅ ትግራይ ዞኖች፣ ለሰሜንና ለደቡብ ወሎ ዞኖች፣ ለአፋር ክልል ዞኖችና ለምስራቅ የሀገራችን አካባቢዎች 10፣ 35፣ 55 ተሰጥቷል ማለት ነው። ስለዚህ በዋናነት ትንበያው የሚያተኩረው መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት በዘንድሮ ክረምት ይስተዋላል ማለት ነው። 10 የሚያሳየው እንግዲህ ከመደበኛ በላይ የሚል ነው። 35 የሚያሳየው ከመደበኛው ጋር የተቀራረበ ነው። 55 የሚያሳየው ደግሞ ከመደበኛ በታች የሆነ የዝናብ ሁኔታን ነው ማለት ነው። ስለዚህ ቁጥሮቹ ከግንዛቤ ውስጥ የሚገቡት የቁጥሩ መጠን ከ33 በላይ ሲሆን ነው ማለት ነው። ስለዚህ በዚህ መሰረት እንግዲህ የመጀመሪያው 35% የሚሆነው ከመደበኛው ጋር የተቀራረበ የዝናብ መጠንና ስርጭት ይኖራል የሚለውን የሚጠቁም ሲሆን 55% ደግሞ ከመደበኛ በታች የሆነ የዝናብ መጠንና ስርጭት በእነዚህ አካባቢዎች ላይ ይኖራል ነው። ስለዚህ በአጠቃላይ ለሰሜን ምስራቅ የሀገራችን አካባቢዎች በዘንድሮ ክረምት መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በተመሳሳይ ለሰሜን ምዕራብ የሀገራችን አካባቢዎች የመካከለኛውና የምዕራብ ትግራይ ዞኖች፣ የመካከለኛውና ምዕራብ አማራ እንደዚሁም ጥቂት የቤኒሻንጉል ጉሙዝ ክልል ዞኖች እና የኦሮሚያ ክልል ዞኖች መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው ነው ማለት ነው። እንደዚሁ በሶስተኛ ደረጃም የምዕራብ አጋማሽ የሀገራችን አካባቢዎች የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ሸዋ፣ የምዕራብ ኦሮሚያ ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖችና የጋምቤላ ክልል ዞኖች እነዚህ አካባቢዎች ምንም እንኳ ኤሊኖ በሚኖር የዝናብ መጠንና ስርጭት ላይ እምብዛም ተጽዕኖ አያሳድርም ማለት ነው። በመሆኑም እነዚህ አካባቢዎች በዘንድሮ ክረምት መደበኛና
ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። እነዚህ አካባቢዎች እንግዲህ በተለይም ከደቡባዊ የአትላንቲክ ውቅያኖስ የሚነሳው እርጥበት አዘል የአየር ሁኔታ ለእነዚህ አካባቢዎች ጥሩ ኮንትሪቢዩሽን ስለሚኖረው ማለት ነው። በአጠቃላይ እነዚህ የምዕራብ አጋማሽ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ ክረምት ይኖራቸዋል ማለት ነው። በአንጻሩ የመካከለኛው የሀገራችን አካባቢዎች፣ የማዕከላዊ ኢትዮጵያ ክልል ዞኖች፣ የደቡብ ኢትዮጵያ የምስራቅ የሀገራችን አካባቢዎችና በአጠቃላይ የመካከለኛው የሀገራችን አካባቢዎች እነዚህ አካባቢዎችም መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥተዋል ማለት ነው። በሌላ በኩል እንግዲህ ይህ በግራጫ የምትመለከቱት የደቡብና የደቡብ ምስራቅ የሀገራችን አካባቢዎች በክረምት ወቅት እምብዛም የዝናብ ተጠቃሚዎች አይደሉም፣ ወይም ደግሞ በመደበኛ ሁኔታ በክረምት ወቅት ዝናብ የሚያገኙ አካባቢዎች አይደሉም ማለት ነው። በመሆኑም ነገር ግን አሁን ላይ ካሉት የአየር ሁኔታ ክስተቶችን መሰረት በማድረግ እና ቀደም ብዬ ያሳየኋቸውንም መረጃዎች ከግንዛቤ ውስጥ በማስገባት ከቀጣዩ ነሐሴ ጀምሮ የአርብቶ አደሩና የከፊል አርብቶ አደሩም ጥሩ የሆነ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ነው ማለት ነው። በአጠቃላይ ለሰሜን ምዕራብ፣ ለሰሜን ምስራቅና ለመካከለኛ የሀገራችን አካባቢዎች በዘንድሮ ክረምት መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት ያገኛሉ ማለት ነው። በአንጻሩ ደግሞ የምዕራብ አጋማሽ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ያገኛሉ ማለት ነው። በአጠቃላይ እንግዲህ ቅድም ከላይ ለመግለጽ እንደሞከርኩት የዘንድሮ ክረምት እንግዲህ በተለይም ከቀጣዩ ሐምሌ መጨረሻ ጀምሮ ነሐሴና መስከረም የኤሊኖ ክስተት ከእለት ወደ እለት እየተጠናከረና እየተስፋፋ እንደሚመጣ ነው ማለት ነው። ይሄም ሁኔታ እንግዲህ በክረምቱ ወቅት ደረቅ ሰሞናቶች እንዲበራከቱ፣ የዝናብ መዋዠቅ መጠኑ አነስተኛ እንዲሆን አስተዋጽኦ ሊያደርግ ይችላል ማለት ነው። እንግዲህ የዝናብ ሁኔታ ከቦታ ቦታ በጣም ሊለዋወጥ ይችላል ማለት ነው። በአወጣጥ ረገድም እንደዚሁ ከሰሜን ምስራቅ ከመካከለኛውና ከምስራቅ የሀገራችን አካባቢዎች ላይ ቀደም ብሎ ሊወጣ እንደሚችል ነው ማለት ነው። ስለዚህ እነዚህን ተጽዕኖች እንግዲህ ለመቋቋም ቅድም እንዳልኩት የዘንድሮ በልግ እንግዲህ በተለያዩ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ሲስተዋል የነበረው ማለት ነው። ስለዚህ አሁንም የዚህ የበልጉ ዝናብ በተለያዩ የሀገራችን አካባቢዎች ላይ እየዘነበ ስለሆነ ያንን በአግባቡ የማጠራቀም የማሰባሰብ ስራዎችን ማከናወን ያስፈልጋል ማለት ነው። ሌላ እንግዲህ በየዕለቱ የሚኖሩትን ከጣሪያ ላይ ውሃንም የማሰባሰብ የሬን ወተር ሃርቨስቲንግ ስራዎችም እንደዚሁ መሰራት ያስፈልጋል ማለት ነው። ከዛ በተጨማሪም እንግዲህ ቅድም እንዳለው እንግዲህ ክረምቱ ከሰሜን ምስራቅ ከመካከለኛው ከምስራቅ የሀገራችን አካባቢዎች ምንም እንኳ ሰኔና ሐምሌ ወራት ላይ ጥሩ የሆነ የዝናብ መጠንና ስርጭት ቢኖርም ከነሐሴና መስከረም ወራቶች ላይ የተወሰኑ ደረቅ ሰሞናቶች የመበራከት አዝማሚያቸው እጅግ ከፍተኛ ሊሆን ስለሚችል በእነዚህ አካባቢዎች ላይ በአጭር ጊዜ ተዘርተው ሊደርሱ የሚችሉ አዝርቶችን መጠቀም ያስፈልጋል ማለት ነው። ከዛ በተጨማሪም እንግዲህ የቅድመ ማስጠንቀቂያ ስራዎችን በማዘጋጀት ማሰራጨት ያስፈልጋል ማለት ነው። በመሆኑም የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት በየዕለቱ በየ10 ቀኑ በየወሩ ተአማኝነት ያላቸው ቦታ ተኮር ትንበያዎችን በማዘጋጀት ለተለያዩ ባለድርሻ አካላትም እንደዚሁ የሚያሰራጭበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህን ስራዎች በመስራት ከቀጣዩ ነሐሴ ጀምሮ ሊኖር የሚችለውን የዝናብ መዋዠቆች መቋቋም ይቻላል ማለት ነው። ስላዳመጣችሁኝ አመሰግናለሁ።